አቋም ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስኪያገባ ፈርስታም ሞተናል ወይ? ፍሬያችን ላይ ተማመዱ እኮ አንድ ሰው ሃይሚን የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታም ሞተናል ወይ? ሞተናል ወይ? ይኸውላችሁ ባለቀ ሲዝንም ቢሆን ማለት ነው አርቴታ ዛሬ ይዞት የገባውን አሰላለፍ እኔ እንዴት እስከ ዛሬ ድረስ እንዳልሞከረው አላውቅም። እኔ ማለት እንደዚህ አይነት ፎርዋርድ ኳስ ሲጫወታቸው ስለማላውቅ ነው። ከተሳሳትኩኝ አርሙኝ። ብቻ ማይሆን አሰላለፍ ፈርስት ሃፍ 3-0 can you imagine you guys የጎል ዲፍረንሱን እንደዚህ ካራቀበት ተስፋ ያለን አይመስለንም። ዘንድሮ ቋጣሪያንስ ዝም ብለን ማመን ነው የሚሻለን። መድኃኒዓለም አይቻልም እንደዚህ ከመጀመሩ እኛ ምን አቋርሰናል? ይሄ አይደለም በቃ አረፉ ላማ እነዚህ ሰዎች አመረሩት እናት ተሙት አመረሩት የፋራ ቀድ ጀመሩ እናት ተሙት ያናቸውን አቁም ብላ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢን የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሪን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሪ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን ደውልልኝ ሄሎ አብልልኝ ሰንደሕ አርሰናል 3 ፉላም 0 የተረዳናቸው 5 ነገሮች ማስክ ማስላት ሲቹዌሽን ማለት ነው። ማይልስ ሉዊስ ስኬሊ ሚድፊልድ ላይ ሴንቴሪያን ነው አመቱን ሙሉ። ግን ዛሬ የሚገርም ፐርፎርማንስ ዲፌንስ ላይ ኢንተርሴፕሽን ወደፊት ኳስ ማቀበልሽ አታግነሽ ፓሲንግ ነሽ ምንድነው የምትፈልጊው? የፈለግሽው ነገር ይደረግልሻል። የሆነ ፐርፎርማንስን ያሳየ አርቴታ አሪስኩን ወስዶ ዛሬ በታሪኩ ለመጀመሪያ ጊዜ 19 ዓመት ተጫዋች ልጅ ሚድፊልድ ቦታ ላይ ተጫውቷል። ከዛ ከሌፍት ባክ ቦታ ላይ ተነስቶ የሚገርም ፐርፎርማንስ ነው ያሳየ። ስኬሊ ይችላል ማለት ነገር ግን ማን ኦፍ ዘ ማች እንደምንም ያቅዱት ቀጣይ 2 ተጫዋቾች አሉ። ሁለተኛ የተረዳው ነገር ሳታቁ ሰዎችን አትናቁ ይላል። ይሄ ሳካን ይናፈቀን ተጉርቶ ያጣነውን እኛ ነው የምናውቀው ማለት ዛሬ ምን አይነት ቡካዮ ላይ ነው ሂራኒት ባክ ወደ 2022 23 ምን 24 ቢፎር ዘ ሃምስትሪንግ እንዴት ነው ደስ ዲሲዥን ሜኪንግ መስራት ያለበትን የሚያክ ተጫዋች ኢንተለጀንቴ ማለት እንደዚህ አርጎ ቲሜኔዝም በቀኝ ተቻለሽ ፊኒሺንግ አራንቺ ተቻለሽ ማለት ሶስተኛ ስራ ቡካዮ ሶስተኛ ቆይ በአርሰናል ማሊያ ማለት ነው እንደዚህ አስደስተኝ አታውቅም ማለት ከዚህ የተሻለ ጨዋታ ለምሳሌ የቶተንሃም ጨዋታ ላይ ቫይታል ነጥቦች ግን ይሄ ጨዋታ ምን ያክል ትልቅ ጨዋታ እንደሆነ አስባችሁታል? ቤስት ፐርፎርማንስ ኢን አርሰናል ሸርት አርሰናል ከገባ ጀምሮ ማለት ነው ጦማሪያም ትችላለህ 14 ቁጥር ቪክቶር ዮኬሬስ አራት እየተረዳው ሲሳሳት ብቻ አይደለም ልክ ሲሆንም ትችላለህ ማለት አለብህ ማለት ዙሜንዲን አስቀመጠ አይደለ ስኬሊን አስገባ ማጥቃት ያለበት ጨዋታ ሂንካፔን አስቀመጠ ያስፈልገዋል ለማክሰኞ ካላፊዮሪን አስገባ ቡካዮ ለረፍት ላይ ነይ ቁጭ በይ ማዱዌክ ይከላከላል አለ ራይስና ቁጭ በል አሁን እዚህ ጋር የቀረው ጨዋታ ደግሞ መጨረስ የሚችሉ ጨዋታ ኤዜና ቁጭ በል ዳው
ትችላለህ። የሚገርም ስራ ነው ዛሬ ሚኬል አርቴታ የሰራው። ሱፐር ሚኬል አርቴታ 5 እየተረዳ ነው። ቶፕ ኦፍ ዘ ሊግ ወለዮ ኤል 6 ነጥብ ነው። 2 ጨዋታ ይቀራቸዋል። 2 ጨዋታ ያሸንፍ 4 ጎል ዲፈረንስ አድርገናል አይደል? ከዚህ በኋላ ፕሬሸሩ ላይ ነው እነሱ ላይ ነው። በቃ ነገ ምን ብልና ለእንትናን ጨዋታ ከነገ ወዲያ ማለት ነው እንዲዘን የምቆጠረው አንድ ሰው እንዳይቀር ኤቨርተን ዴቪል ሞይ ፎር ላይፍ ካሞን ጋይስ ካሞን ነው ዘው አራወበዝ አስናውጣው በርበሩን አስናውጣው በርበሩን አጅበይዛ ወሽራውን አጅበይዛ 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመታ እንዴት ለምን ሶስት ጨዋታ ጉድ ይቅር እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያ በጣም ነው የምትችለው። እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባ። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባ አይደለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መዝፋት አለብህ። ፈረስታፍቆ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሀናም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? ሚኬል አርቴታ ምንድን ያስመለከተን ጋይስ? መድፈኞቹ አርሰናሎች በወሳኝ መርሃ ግብር ፉልሃምን 3-0 በማሸነፍ በፕሪሚየር ሊግ ያላቸው መሪነት በ6 ነጥብ በማስፋት 76 ነጥቦችን በመያዝ አንደኛ ደረጃነታቸውን ማጠናከር ችለዋል። ሚኬል አርቴታ ስቴትመንት የሆነ ፐርፎርማንስ ነው በአርሰናል በኩል ያስመለከተን። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች 3ቱን ጎሎች ማስቆጠር የቻሉ ተጫዋቾች ቪክተር ዮኬሬሽ 2ቱን እንዲሁም ደግሞ ቡካዮ ሳካ 1ዱን ነበረ። ቪክተር ዮኬሬሽ 3ቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር፣ 1 አሲስት እንዲሁም 2 ጎሎች በማድረግ ማለት ነው። ቡካዮ ሳካ ደግሞ እንዲሁም 1 ጎልና 1 አሲስት ማድረግ ችሎ ነበረ። ፈርስት ሃፍ የገደሉ ጨዋታ ነው ማለት ይቻላል። ሚኬል አርቴታ ከሰከንድ ሃፍ በኋላ ጨዋታውን በማረጋጋትና ቴምፖውን በማቀዝቀዝ ተጫዋቾቹን በማሳረፍ ማክሰኞ ለሚጠብቀው የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ሲያዘጋጅ ነበር። ተጫዋቾቹን ቀይሮ እያስወጣ ማለት ነው።
ፉልሃምን ቶታሊ ፈርስት ሃፍ ዶሚኔት አድርገው ነበር አሳምነው ማሸነፍ እየቻሉት በዛው ውጤቱን በማስጠበቅ እንግዲህ 3-0 ማሸነፍ ችሏል። ፉልሃሞች በዚህ ጨዋታ ላይ ጥሩ ነገር ይነሳላቸው ከተባለ ከሰከንድ ሃፍ በኋላ ጨዋታው ላይ ለመመለስ ያደረጉት ጥረት ነበረ። እሱም ቢሆን በቂ አልነበረም። አርሰናሎችም ስለፈቀዱ ነበር ፉልሃሞች ለማጥቃት ጥረት ሲያደርጉ የነበረው ማለት ነው። ኤኒዌይ ሚኬል አርቴታ ግን በጣም ስቴትመንት የሆነ ፐርፎርማንስ ነው በዛሬው ጨዋታ ላይ ያስመለከተ። ሉዊስ ስኬሊ ሚድፊልዱ ላይ ተሰልፎ ምን ያህል ጥሩ ተጫዋች እንደሆነ አሳይቶን ነበረ። በአርሰናል በኩል ነው የሚባል ተጫዋች በዚህ ጨዋታ ላይ የተመለከትን አይመስለኝም። ቡካዮ ሳካም አንድ ጎልና አንድ አሲስት በስሙ ማስመዝገብ ችሎ ነበር። ቪክቶር ዮኬሬሽ ሶስቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። 2 ጎል እንዲሁም ደግሞ አንድ አሲስት ነበር በስሙ ማስመዝገብ የቻለው። ኤኒዌይ እናንተ ስለዚህ ጨዋታ ምትራላችሁ ሀሳባችሁን አጋሩኝ። የፕላስ ፖይንት ምርጫ እንዳትረሱ። የመድፈኞቹ ደጋፊዎች እንኳን ደስ አላችሁ። ጊዮኬሬሽ ድንቅ ሆኖ ባመሸበት ጨዋታ አርሰናል ፉልሃምን 3-0 በማንበርከክ መሪነቱን አስፍቷል። ሲቲስ ሰኞ ዕለት ከኤቨርተን ምን ይጠብቀዋል? ሀሳባችሁን አስቀምጡልኝ። መልካም ጊዜ